Mwanye. Apele. Mosoma, Mosoma. Alumuna sisi au ya sama kosa amuna yeye koma sama kosa. Hello. Welcome to another segment of Tempo Africa TV's Beyond the Headlines show, and I'm your host, Petros Haile. Normally, we conduct this program in English, but today we have special guests from Ethiopia to talk about the current condition. So we will conduct the interview in Amharic and Ethiopian language. Thank you. እንግዶቻችን እንደምናችሁ ዛሬ ሴግመንት ስለ ኢትዮጵያ ውስጥ ያለው ጊዜያዊ ሁኔታ ለመወያየት ነው የመጣ ነው እና ከዛ በፊት ግን ለማስተዋወቅ ያህል ከኢትዮጵያን ካውንስል ፎር ሪኮንሲሊየሽን ኤንድ ሬስቶሬቲቭ ጀስቲስ አባሎች ወይ ደግሞ የኢትዮጵያ የእርቅና ርትዓዊ ፍትህ ምክር ቤት አባሎች እዚህ ስቱዲዮአችን ይገኛሉ እና በሁለት የተከፋፈሉ ሴግመንቶች ልናወራ ነው። አንደኛው አሁን ተፈጥሮ ያለው ክራይሲስ ኢትዮጵያ ውስጥ ችግሮች መንስኤውን በማስመልከት ነው። ሁለተኛ ደግሞ አሁን ከትናንት ወዲያ ነው መሰለኝ የታወጀ የአስቸኳይ ጊዜ አዋጅ አለ ስቴት ኦፍ ኢመርጀንሲ ኢትዮጵያ ውስጥ ያ ምን ያህል ውጤት አለው ህዝቡ ላይ ይሁን የታወጀበትንም ምክንያት ልንወያይ ነው ማለት ነው። ከዛ በፊት ግን አንድ ባንድ ለማስተዋወቅ በቀኜ ሚስተር ኦባንግ ሜቶ አለ። ቀጥሎ ሚስተር ነጋሶ ዋከዮ፣ በግራ በኩል ደግሞ አባ ገብረ ኪዳን ስዩምና ዶክተር ኢስማኤል ጎርሴ እዚህ ስቱዲያችን ተገኝተዋል። በቀጥታ ወደ ጥያቄው ለመሄድ ሶስት ነጥቦችን ያዘለ ጥያቄ አለኝ። ምንድነው የመጀመሪያው ኢትዮጵያ ውስጥ የተከሰተው ህዝባዊ ተቃውሞ እንቅስቃሴ ዋና ብሶቱን መሰረታዊ ምክንያቶች ምንድናቸው? ከዛ ተከትሎ ደግሞ እነዚህ የተከሰቱት ህዝባዊ እንቅስቃሴዎችን አስመልክቶ የፌደራሉ መንግስት የህዝቡ ጥያቄ ፍትሃዊ ነው ሲል ተሰምቷል። ይህን የህዝብ ብሶት አስመልክቶ የወሰደው እርምጃ አለ ወይ? ሶስተኛው የዚህ ህዝባዊ ንቅናቄ ተካፋዮች የሆኑ መሪዎች የጋራ የሆነ መግለጫዎች ወይ ጥያቄዎችን አቅርበዋል ወይ? የቀረቡ ነጥቦች ካሉ ለምሳሌ ያህል ብትጠቅሱልን። እና ሶስት ፎልድ ያለው ጥያቄ ነው። ይሄንን አገናዝባችሁ የመጀመሪያውን ጥያቄ ብትመልሱልኝ። ለመጀመሪያ ያህል ከማን ልጀምር? ከነጋሶ ወከዮ ልበል። እሺ፣ አመሰግናለሁ። የመጀመሪያውን ጥያቄ ለማመለስ ቢሞክር ኢትዮጵያ ውስጥ ያለው እንቅስቃሴ ለምን ተጀመረ? አሁን ያለው ሁኔታ ለምንድን ነው እየተካሄደ ያለው ለምለው መሰረታዊ ጥያቄ ነው ህዝቡ እየጠየቀ ያለው መሰረታዊ የሆኑ ከመሬት ያልነሳም ኢቪክሽን አልወጣም፣ እኔን እያወጣችሁ ሌላውን እያሰፈራችሁ እኔ ከዜግነት የመግፈፍ አይነት ሁኔታ የታየበት ደረጃ ነው የነበረው። ሁሉ መሰረታዊ የሆኑ ጥያቄዎች ያልተመለሱበት የሀብት የሀገር የራሴ ባለቤት ሀብት ማሆን ባልቻልክበት ሁኔታ ላይ ዜጎች
በራሳቸው አገር ላይ እንደ ሁለተኛ ዜጋ ተቆጥረው ሌሎች ዜጎች መጥቶ ከሌላ ቦታ ልክ እነሱን በሁለተኛ ደረጃ ዜግነት የማቁጠር አይነት ሁኔታ ነው የተፈጠረው። ኢምፕሮፖርሽኔት ደግሞ የሆነ የሀብት አከፋፈል ራምፓንት የሆነ የስራ አጥነት ከ80% በላይ ግራጁዌት እያደረጉ የሚወጡ ወጣቶች ስራ የላቸውም። ብዙ ነገሮች መሰረታዊ የሆነ ሰልፊሽነስ መሰረታዊ ልክ የሌለው ሰልፊሽነስ የመንግስት ሰልፊሽነስ ለራስ ብቻ የማሰብ ሁኔታ ለዜጎቹ የስራ ዕድል ያለመክፈት ሪኢንቨስትመንቶች ያለመኖር ብኖሩም በተወሰነ ሰርክል ብቻ መገደብ እነዚህ ነገሮች እየተደማመሩ ሲመጡ የህዝቡን ፍርስትሬሽን የማገንፈል ሁኔታ ላይ ነው የደረሰው። በአንድ ቦታ አላቆመም። የሁሉም ስሜት ስለሆነ ወደ ተለያየ አቅጣጫ እያገረሸ መጣ። ዛሬ ባለንበት ሁኔታ ላይ ደረሰ ማለት ነው እና በስቴት ኦፍ ኢመርጀንሲ ደረጃ መንግስት በሚለው ደረጃ ማለት ነው መሰረታዊ ጥያቄዎች አልተመለሱም ነው። መሰረታዊ ጥያቄዎች ስላልተመለሱ ህዝቡ ከሚችለው በላይ መሸከም ከሚችለው በላይ ስለሆነበት ሙቭመንቱ ተጀመረ ይመስለኝ። ሌላው ደግሞ መንግስት ፕሮሚስ ገብቶ ነበር ወይም ደግሞ ቃል ገብቶ ነበር ይህን ነገር ለማፍታት ለሚለው አዎ ሰምተናል። እኛም ችግሩም ትልቁም ችግር ይሄ ነው። ይናገሩታል፣ ስራ ላይ አይውልም። በኢትዮጵያ ውስጥ ብዙውን ጊዜ የሚታየው ከመንግስት የሚወጡ መግለጫዎች በወረቀት ደረጃ እንጂ ሲተረጎሙ አይታይም እና ህዝቡ ጠብቆ የነሱ ፕሮክራስቲኔሽን ወይም ደግሞ ወደ ኋላ መጓተት ይህንን ምላሽ ላለመስጠት የህዝቡን ሰስፒሽን እያበዛው መጣ። ጥርጣሬው በጣም ከፍ እያደረገው ስለመጣ ህዝቡ ከነዚህ ሰዎች በምንም አይነት ደረጃ የምንጠብቀው ነገር የለም ከእንግዲህ በኋላ እና መብታችን ማስከበር መቻል አለብን ወደሚለው ደረጃ ላይ በሚደርስበት ጊዜ ነው ይህ ሁኔታ እየተፈጠረ ያለ ይመስለኛል። እና ፎልስ ፕሮሚስስ ዝም ብሎ ለህዝብ ያልሆነ ነገር ፕሮሚስ ማግባት እንደ መንግስት ሳይሆን እንደ ኢንዲቪጁዋል እንኳን በጣም የሚያስገምት ነገር ነው ሆኖ የምናገኘው። ግን ፖለቲካዊ ይዘት ያለውን ጥያቄ የህዝብ ጥያቄ በፖለቲካዊ ይዘት ከማፍታት ይልቅ ወደ በኃይል ሰፕሬስ የማድረግ ሁኔታ ነው እየተንቀሳቀሰ ያለው ይመስለኛል። እዚሁ አንጻር የኮሚኒኬሽን ሚዲያዎችን በማስጋት ኢንተርኔቶችን፣ ቴሌፎን መስመሮችን በማስጋት ለግድያ እንዲመችና ሌሎች መጥቶ እንዳያዩ ሌሎች ደግሞ ሰቆቃቸውን እንዳያሰሙ ህዝብን ጨለማ ውስጥ በማጎር የሚያደርሷቸው ነገሮች እንዳይሰማ በሚል ነው ያንን ሁኔታ እያደረጉ ለማፈጸም እየተዘጋጁ ይመስላል እና በሚቀጥለው ቀናትና ሳምንታት በውል የምናየው ነገር ይሆናል። ከሷ ጋር ሶስተኛዋን ብትመልስልኝ በመንግስት ያለው እና አጀማመሩን ገልጸህልናል። በተቃዋሚዎቹ ይህንን እንቅስቃሴ በሚያካሂዱት ሰዎች ምን አይነት ዝግጅት አለ? በሊደርሺፕ ደረጃ ያለው ነገር ኢቮልቭ እያደረገ ያለ ይመስለኛል። አሁን በማድረግ ገና ኢቮልቭ በማድረግ ላይ ያለ ነገር እንጂ አሁን የኢትዮጵያ ህዝብና መሰረታዊ የሆነ ጠንካራ ሊደርሺፕ ለህዝብ የሚያስፈልገውን ሊደርሺፕ ይዞ አሁን አምጥቷል እንዲህ ነው የሚለው በመሪ ደረጃ አሁን አይታይም። መሪዎች የተባሉትን እስር ቤት አጉሯቸዋል። ሌላ በሰላማዊ መንገድ የሚታገሉትን ሰዎች ምንም አይነት ቶለረንስ የሌለው መንግስት መሆኑ ከነዚህ ማወቅ ይቻላል። ምንም እነዚህ የታጠቁ ሰዎች አይደሉም ወይ ትግሉን በተቃዋሚ ደረጃ ጠመንጃ ይዞ የማረካቸውና እስር ቤት ያጎራቸው ሰዎች አይደሉም። እነሱ ራሳቸው ቪክቲም ሆነው
ዛሬ በእስር ቤትና በተለያየ ሁኔታ እዛ በማማቀቅ ላይ ይገኛሉ። ሆኖም ይሄ አሁን የኢትዮጵያ ሕዝብ የሚያስፈልገው ሊደርሺፕ ምን አይነት ነው ብለን የምናስብ ከሆነ በምንም ደረጃ የተጀመሩ በማንኛውም ደረጃ የተጀመሩ ሙቭመንቶች ወይም እንቅስቃሴዎች ወደ አገራዊ ወይም ደግሞ ወደ ናሽናል ሌቭል ኤሌቬት ማሆን ጊዜያቸው አሁን ነው ብለን እንገምታለን። በህዝብ ደረጃ ህዝቡ ዝግጁ ነው። ህዝቡ እየተደማመጠ ነው። በጣም ትራንስፎርሜሽን አለ። በሊደርሺፕ ደረጃ ግን ከዛው ኢቮልቭ እያደረገ እየወጣ ነው እንደማያው ከሆነ። ስለዚህ የህዝብን ጥያቄ በሪጂናል ዲማንድ ወይም ደግሞ በአካባቢ በተለያየ የሃይማኖት በተለያየ ለምሳሌ ትዝ ይለኝ እንደሆነ የድምጻችን ይሰማ አይነት ሙቭመንቶች ብዙ አይነት ሙቭመንቶች ነበሩ። ግን ይሄንን ስርዓት ለማጋፈጥ ወይም ለማታገል ከበቂ የሆነ ምክንያት ስላለ በዛ አይነት ሁኔታ የማላከትና ወይ ደግሞ ሲንዲኬትድ ሆኖ የተለያዩ በተለያየ ትንንሽ ሁኔታዎችና ሀሳቦች ላይ ራስን አደራጅቶ መታገል ሳይሆን ወደ አገራዊ ወይም ደግሞ ወደ ናሽናል ሙቭመንት ማቀየር የግድ የሚሆንበት ሁኔታ ነው አሁን እየተፈጠረ ያለው። ስለዚህ ይሄ ሁሉንም የሚያሳትፍ ነው። ኢቭን የመንግስት ወታደሮችን ጭምር ህዝባዊ ኃላፊነትና ትልቅ አስተዋይነት በሚጠይቅ ሁኔታ ግዳጃቸውን የሚወጡበት ደረጃ ላይ ነው የደረስነው ይመስለኛል። አሁን በህዝብ ደሞዝ ተቀጥሮ የገበሬውን ደሞዝ እየበሉ ገበሬውን መልሶ ማግደል ማለት በኢትዮጵያ ታሪክ ውስጥ ይሄ መጀመሪያ ይመስለኛል። በህዝብ ላይ የሚታወጅ ኢመርጀንሲ ሴንሱም የለው። ኢመርጀንሲ ማለት የውጭ ኃይል ሲወርህ ወይ ደግሞ የተለያየ አይነት ኢቨንት በጣም ስፔሻል የሆነ ኢቨንት ወይ ኤፒደሚክ በሽታ ምናምን አይነት ሲኖር ነው የምታውጀው። ይሄ ፖለቲካል ክራይሲስ ነው። የሊደርሺፕ ፖለቲካል ክራይሲስን የምትወጣው በፖለቲካል ሊደርሺፕ ነው። ያንን ኦፈር ማድረግ አይቻልም ስርዓቱ እና በግድያና በድሮ የኮሚኒስቶች የጠመንጃ ሬፕሬሽን ስታይል አይነት ነው እየገባ ያለው እና ያቺን ስቴት ኦፍ ኢመርጀንሲ እንመጣበታለን፣ በሰፊ እናወራለን። እሱ ላይ ወደ ኦባንግ ከመሄዴ በፊት እዚህ ላይ የወታደሩ ሚና ምንድን ነው? የኢትዮጵያ ወታደር ሚና የወታደር ሚና አገርና ሕዝብን ከጥቃት መጠበቅ ነው። የወታደር ሚና አገርና ሕዝብን ከጥቃት መጠበቅ ነው። የወታደር ሚና የተለያየ የፖለቲካ መሳሪያ መሆን አይደለም። የወታደር ሚና አገርንና ሕዝብን ከጥቃት መጠበቅ ነው። ያንም ማለት መንግስታት የተለያዩ ወታደራዊ እንትኖችን ይጠቀማሉ። ለምሳሌ አሁን አደረጃጀቱን አይተህ ከሆነ ይሄ አጋዚ ጦር የሚባለው ሲንዲኬትድ ነው። በጣም ሊሚትድ ሻለቃ ውስጥ ተወጣጥቶ የተደራጀ አይነት ወታደር ነው። ደርግም ነበረው። እንደውም ምን የነበረው ቅልብ ጦር ይባል ነበር። እነዚህ የስርዓቱን ጋርድ ሆኖ ለማገልገል የሚፈልጉ በተለያየ ሁኔታ በስፔሻል ሁኔታ ኦርጋናይዝድ ሆነው የሚቀመጡ የወታደራዊ ቡድኖች ናቸው። ግን ናሽናል አርሚ ወይም ብሔራዊ የመከላከያ ኃይል አገርና ሕዝብን ከጠላት የመጠበቅ መብት አለው። መብቱም ግዴታውም አለ። ስለዚህ አሁን እየተካሄደ ባለበት ሁኔታ ላይ ይሄን ሁለት ምርጫ ነው ያለው። አንድ ምርጫ ነው ያለው የመከላከያ ኃይሉ ኢዘር ይሄንን ለባለስልጣንና ለባለስልጣን ንብረት ፕሮቴክሽን ብቻ ተደራጅቶ ቁጭ ያለውን ቡድን ክራሽ ማድረግ ወይ ደግሞ እነዚህ ከዚህ ውስጥ ወጥቶ ህዝብን ሊያረጋጋ በሚችል አይነት ሁኔታ ለነሱ ፕሮፌሽናል በሆነ ሁኔታ ቀጥተኛ ትዕዛዝ ማስጣት መቻል አለበት። ታንክ ዩ ነጋሶ። እሷ ላይ ሁለተኛ ዙር ላይ ሞር እናወራባታለን። ኦባንግ ተመሳሳይ ጥያቄ፣ ምንጩ ምንድን ነው የዚህ ክራይሲስ? መንግስት የሰጠው አዋጅና ትብብር አለ ወይ? ካለ ደግሞ
ለምንድን ነው ያልተተረጎመው? ሶስተኛው ደግሞ የተቃዋሚው ኃይል መሰባሰብና መደራጀትን በመመለከት ተጨማሪ ሀሳብ ሰጠን። መጀመሪያ መስጋና ለናንተ ለታምቦ አፍሪካን ቲቪ ይሄ ድል ስለተሰጡኝ በጣም ትልቅ መስጋና አቀርባለሁ። ያው ወንድማችን እንዳለው በእውነት ወደ ታሪክ ነው ወሰድ ይሄ መንግስት እኮ ስልጣን ከያዙ ኦልሞስት 26 ዓመት ነው። within that 26 ዓመቱ በኢትዮጵያ ህዝብም ኦልሞስት ሌላ መንግስት አይተዋወቁም እና በዚህ ይሄ ደግሞ ያው መንግስቱ በጥቂት የሆኑ ሰዎች የተደራጁ መንግስት ነው። ምን ልል ፈልጌው እነኚህ ሰዎች እኮ ጫካ ሲገቡ ትግሬ ነጫዎች ነበር ለሃንዲ ብሔረሰብ ለሃንዲ ክልል እና ኦልሞስት ለኢትዮጵያ አይደለም ለህዝቡ ለአገሩ አይደለም እና ደርግ ከወደቀ በኋላ እነሱ መጡ ኦልሞስት ባሉበት ሊበሬሽን ፍሮንት ነጫዎች ሆኖ አገሩ ማስተዳደር ጀመሩና አሁን 26 ዓመት ሆኗል። በዚህ 26 ዓመት ውስጥ እንኳን ሰፕሬሽን አለ። አሁን የሰዎቹ አሁን ያመሱ ለምንድን ነው ቢባል የህግ ጥያቄ ነው። ማንም ሰው ህግ የለም። ህግ ያለበት ለነኚህ ጥቂት የሆኑ ሰዎች ባለስልጣኖች የነሱ መደገፉ ሰዎች ነው እና ይሄ ደግሞ በሙሉ እኛ የምናውቀው ነገር ማለት ነው። ባለፈው ኤሌክሽን 100% ነው እና ኢትዮጵያ ውስጥም አይቴ ከሆነ አንታይ ቴሮር ላው መባል አለ። ጋዜጠኞች የኢትዮጵያን ኦልሞስት ጋዜጠኞቹን ኦልሞስት ኮንሰስ የፖለቲካል ኮንሰስ የሆኑ ሰዎች እስር ቤት ገብተዋል እና በየቦታም ሶማሌ ሪጅን በሉ ማት ሰዎች አልቋል። በዛ ከዚህ በፊት ምን ይላል ሳይለንት ዳርፎር ለብን የሚራብ አገሮቹን ምንድነው ይሄ ዶክተር ዊዛውት ቦርደር መግባት እንኳን ተከልክሏል። ከዚህ በፊት ጋምቤላ ጭፍጨፋ ተፈጥሯል በየቦታ እና ይሄ ነገር እንደ አዲስ አይደለም፣ ዛሬ ነገር የተነሳ ነገር አይደለም ልል ፈልጌ ማለት ነው። እና ይሄ የህግ ጥያቄ ነው። ባለፈው ከኤሌክሽን በኋላ ኦልሞስት ከሁለት ዓመት በፊት የሙስሊሞቹ የኢትዮጵያን ሙስሊም ድምጻችን ይሰማል የነሱ ድምጻችን ይሰማል እኛ አስራራችንን እንዳለ መንግስት እዛ ጋር ኢንተርፊር መሆን የለበትም እና እነሱ የተጠየቁ ጥያቄ ኦልሞስት ዋን ዲማንድ ነበር ድምጻችን ይሰማ። እነሱ ኦልሞስት ከአንድ ዓመት በላይ ሰላማዊ ሰልፍ ይሄ የራሳቸው ነው መጠናጠል ኦልሞስት ትግል ብቻ እነሱ ሌሎቹ አልነበረው። ከዛ በፊት ደግሞ አይቴ ከሆነ ጋምቤላ ሰዎች ሲጨፋጭፍ ሌሎቹ ኢትዮጵያውያን ብቻቸው ከነሱ ጋር አልነበረው። የሶማሌም ሪጅን የኡጋዴን ሰዎች ሲጨፋጭፍ ሌሎቹ ኢትዮጵያውያን እዛ ጋር አልነበረው እና የሙስሊሞች ድምጻችን ይሰማ ሲነቱ ሌሎቹ ኢትዮጵያውያን አልነበረው እና በቅርብ ጊዜም የኦሮሚያ ኦልሞስት በኖቨምበር 15 የኦሮሚያ ክልል አካባቢ እዛ ጋር ያሉ አዲስ አበባ የማስተር ፕላን እነሱ ተቋሙ ነበር እና እነሱ ዲማንድ ኦልሞስት 10 ዲማንድ ነበሩ የኦሮሞዎቹ እና ከዛ በኋላ ኦልሞስት በጁላይ የወልቃይት ጠገዴ የወልቃይት ደግሞ የማንነታችን ይከበር ማለት ነው እና እነኚህ ሰዎቹን መጠቃለሉ ምንድነው ህግ እንደሌለ ማለት ነው እና የህግ በላይነት ነው ሰዎቹ የሚፈልጉ። አሁን ህዝቡ የደረሱበት ቦታው የጋምቤላ በሉ የሶማሌም በሉ የኦሮሞዎቹ በሉ የወልቃይት በሉ አንድ ማን ብቻ ነው ይሄ መንግስት ይወደቅ ኦሬ መንግስት አንፈቅድም ማለት ነው። በቃ ህዝቡ ኦልሞስት ጫፉ ደርሷል እና ይሄው አመሱ የተጀመረበት ለዚህ ምክንያት ይመስለኛል ብዬ ምክንያቱም ይሄው ህግ የለም እና ሁለተኛው ደግሞ መንግስት ቃል የገባው አድሚሽን ኦፍ ጊልት አለ አይደል ስህተት ተደርጓል ብሎ መፍትሄ ብሎ ተናግሮ ነበር። ፎሎ አፕ አለው ይሄ አሁን በቃ ይሄ መንግስት እኮ ይሄ ያደረጉበት ምክንያት ምንድነው? አማራጭ አይቶ ነው አማራጭ ይችላል ህዝቡ በቃ ጫፉ ደርሷል እምቢ ብሏል በየቦታ ማለት ነው እና ይሄ መንግስት እንኳን ይሄ ነገር ለመሸፈን ፈልጎ ነበር በተቻለ መጠን። ምክንያቱም ባለፈው ስንት ዓመት ምዕራብ አገሮች ምን ይላል ኢትዮጵያ ትሩ ምሳሌ ነው ማለት ነው ደብል ዲጂት ኢኮኖሚ ይላሉ። በዚህ ላይ ደግሞ ኢትዮጵያን ኦልሞስት እንደዚህ ሰዎቹ ምግብ የሌለበት ደብል ዲጂት ይላሉ። ኢትዮጵያ አንድ ይላሉ። ህዝቡን በጎሳ ተከፋፍላል። እነኚህ ሰዎች ለመደራጀት ብሪቲሽ የተጠቀመበት ዲቫይድ ኤንድ ኮንከር ማለት ነው እና አሁን ፕሮብሌሙ የባሰ ሲሆን ድምድ አደረጉ። ግን ያ ደግሞ ጄኖወን አይደለም ማለት ነው ልል ፈልጌ ነው እና አሁን ህዝቡ የተነሳበት ማለት እነሱ የሰሩ ስራ የሆነ ቦታ የማይደረስበት ቦታ ደርሷል እና መንግስቱ ራሱ ወዶ አይደለም ተገደዶ ነው ይሄ ነገር እየሰሩ ማለት ነው እና አሁን አገር ቤት ያለው እኮ ወንድማችን ያለ የህዝቡ አመጽ ነው እንጂ የመሪዎች አይደለም። ህዝቡ ራሱ ነው ራሳቸው መመሩ ማለት ነው። የፖለቲካል መሪውም ምንም ሳይሆን ህዝቡ ራሱ ነው ይሄ ነገር እና አሁንም የመንግስት የሰራ አዋጁ ምንድነው በሌላ በኩል እኔ የማስበው
ህዝቡ አሁን አገር ቤት ያሉ ሰዎች ሚዲያ ስለሌለው ሚዲያ ስላፈኑ ሰዎቹ ሊገደሉ በቃ ጨለማ ውስጥ ሆኖ ቢሃይንድ ሲን በቃ ያሉ ሪፕሬሽን ሊከተሉ ነው ማለት ነው። እና መንግስቱ ይሄ ነገር ለህዝቡ ጥቅም ሳይሆን ለራሳቸው ኢንትረስት ማለት ነው። ኦኬ ኦኬ ያ ሁለቱን ጥያቄዎች መልሳቸዋል። ሶስተኛው ደግሞ የተዘጋጀ ኃይል አለ ወይ ይህንን ኃላፊነት ለመቀበል? እሱ በጥሩ ጥያቄ ነው። እንዳልኩት እነኚህ ሰዎች ስልጣን ከያዙ ኢትዮጵያ ውስጥ እኮ ቦይስ የለም፣ በቃ ባኪም ሆኗል። ህዝቡ በየቦታ ተከፋፍሏል። ኢቭን የነበሩ ፖለቲካል ድርጅቶቹ ውስጣቸው ኢንፊልትሬት ተደርጎ ተከፋፍሏል። በአሁኑ ሰዓት እንኳን አንዱ የሆነ ጠንካራ የሆነ ፖለቲካል ፓርቲ የለም። ኢቭን ያልሞከሩ ነገር የለም። ኢቭን ፖለቲካል ሰዎቹን ፖለቲካል ፓርቲ ስብሰባ ለመጥራት የሆቴሉ እነሱ ሆቴሉ መከራዩበት ቦታ እንኳን ይከታሉ። they will make them እና ቁልፍ የሆነ ኢትዮጵያውያን እስር ቤት አስገቡ በየቦታው እና ኦልሞስት ፖለቲካል ድርጅት ቀርቶ ኢቭን መሪዎች እንኳን የለም። ለዚህ ነው አሁን ህዝቡ የተነሳ ለብቻ ነው እንጂ ፖለቲካል መሪዎች የለም፣ የተደራጀ አቃል የለም። ይሄ ዋና የኛ ትልቁ ፍራቻችን እሱ እኮ ነው። ይሄ ቱሞሮ ይሄ ፕሮብለም ቢፈነዳ ባኪም ይፈጥራል። ባኪም የተፈጠረ ማለት ምክንያቱም እዛ ጋር ያሉ ፖለቲካል ድርጅቶቹ በሙሉ አፈነዋል፣ ያሉ መሪዎቹ ታስረዋል እና ኦልሞስት ዴታ ባኪም ያ ባኪሙ ኢቭን አሁንም ህዝቡ ጭጋቱ በኢቭን አገር ቤት ያሉ አሁን ለምሳሌ አዲስ አበባ ውስጥ ህዝቡ ያልነሳበት ምክንያት ምንድነው? ምማታ ምንድነው? who will come next ማለት ነው። እና ይሄ የሰዎቹ ፍራቻ ነው። ግን አሁን እንደኛ አይነት ሰዎች የምናስበው ምንድነው? እኛ አብሮ የኖረ ህዝብ ነን። በኢትዮጵያዊነታችን አንድ ላይ ብንቆም ያለን መሪ እኮ ይጠፋል። ከህዝቡ መሀል አለ ዳያስፖራ ያለን ደጋፊ ነን። ግን አገር ቤት ያሉ ሰዎች ከህዝቡ ራሱ መሪ ይጠፋል። ኦልሞስት 90 ሚሊዮን ህዝብም አጣርም። ግን የምንፈልገው ምንድነው? ያ ኮር የሆነ አንድ ኮመን ቪዥን ኢትዮጵያ ሰው በሰውነቱ የተቀበረበት ሀገር ይሄ ቪዥን ብናመጣ አሁን እንደኛ ምን የሚለው ይሄ መንግስት ህዝቡ ተከፋፍሏል፣ በሃይማኖት በጎሳም በምኑም በብሔር ተከፋፍሏል፣ በክልሉ እንኳን እና ይሄ ነገር ለመለወጥ ግርስ በራሳችን መነጋገር አለብን። ያ ህርቁ ማለት ነው። አሁን እነኚህ ምስሩ ስለሌላ ብሔረሰብ ስለሌላ ጎሳም ስለሌላ ሃይማኖቱ ከማወራት ይልቅ ህዝብ ራሳችን እንደ አንድ ቤተሰብ ማለት ነው። አሁንም ባኪም ተፈጥሯል። ባለፈው 26 ዓመት ህዝባችን መናቁ ነገር ምንድነው? ጥላቻ ብቻ ነው። ከዚህ ጥላቻዎች እንድንወጣ ምን ማድረግ አለብን? ወይት ሰዎች እንድንወያየት በዛ ላይ ደግሞ እነኚህ ሰዎች ያሰጡ ያንዳንዱ በክልላቸው ነው ማለት ነው። ይሄ ኦሮሞ ለኦሮሞ ትግል ከመሆኑ አማራ ለአማራ ትግል ኦር ጋምቤላ ኦር ሶማሌም ከመሆኑ በኢትዮጵያዊነታቸው ማለት ያንዳንዱ እንደ ጋምቤላ ሆኖ ራሳቸው መደራጀት ምንም ፕሮብሌም የለም። ከተደራጁ በኋላ ከጋምቤላ የበለቀ አገሩ ነው ማለት ነው። በኢትዮጵያዊነታቸው ነው። ሙስሊም በመሆኑ በሃይማኖታቸው መደራጀት ምንም ፕሮብሌም የለም። ከዛ በኋላ እንደ ሀገር ማለት ኦሮሞ ሆኖ በኦሮሞ እንደ ኦሮሞ ዜጋ ሆኖ እንደ ኦሮሞ ብሔረሰብ ሆኖ ራሳቸው መደራጀት ከዛ በኋላ ሁሉም መጠቀለሉ አገሩ ነው ማለት ነው። እና እንደዚህ ይሄ ኃላፊነት የወሰደ ሰው የለም። እኛ እርቅ የተቋቋምንበት ምክንያት በዚህ ላይ ነው። ከኛ ህዝባችን ህዝብ ለህዝብ እርቁ ከመንግስቱ ሳይሆን ከሌላ ግሩፕ ሳይሆን ከህዝቡ ማለት ነው። ህዝቡ ህዝብ ራሳችን ያለን ክፍፍል እንድንፈጥር በዚህ ላይ ደግሞ ነገ የጥላቻ እንዳይፈጠር ህዝብ ራሳችን እንዳንጨፋጨፍ መንግስት የምፈልገው እሱ ነው። ይሄ ነገር ደም እንዳይፈሰስ በአንድ አመለካከት ነው። ሁላችን እዛ ምድር ያለው የአንድ ዜጋ ነን፣ ኢትዮጵያዊ ነን። መልካችንን፣ ቋንቋችንን፣ ሃይማኖታችንን የተወለድነት ቦታ ለየት ይሆናል፣ ግን ዞሮ አንድ ዜጋ ነን እና እንደዛ በዛ አቅጣጫ ማለት ነው። በጣም ጥሩ። ሁለተኛው ጥያቄ ላይ መንግስት የሚሰጠው አስቸኳይ አዋጁ ላይ የሚሰጣቸው ምክንያቶች አሉ። እሱን ስለምንመጣበት በበለጠ ታስረዳናለህ። ሰላም አባ ገብረ ኪዳን እንደምን አሉ? ልድገመው ጥያቄውን ባጭሩ። አንደኛ እንደሚያዩት ኢትዮጵያ ውስጥ ያለው ችግር ጎልቶ እየታየ ነው እና 3 መልኮች ይዟል። ማን ነው የጀመረው? ለምንድን ነው የተጀመረው? መንግስትስ ምላሹ ምንድን ነበር? ሶስተኛው ደግሞ መፍትሄ አለው ወይ? እነዚህ ነገሮች በመጀመሪያ እግዚአብሔርን አመሰግናለሁ። በሁለተኛ ደረጃ ደግሞ በእነዚህ ብርቅዬ የኢትዮጵያ ልጆች መካከል ተገኝቼ ይህን ንግግር ሳደርግ በጣም ደስታ ይሰማኛል። ምክንያቱም ሁሉም
ከኢትዮጵያ አካባቢ ሆነው በአንድነት የሚያምኑ የኢትዮጵያ ወርቃማ ልጆች ናቸውና ከእነሱ ጋር ተገኝቼ ይህን ንግግር በማድረጌ እግዚአብሔርን በድጋሚ አመሰግናለሁ። ሁለተኛ ደረጃ ደግሞ የአፍሪካ ቲቪንም አመሰግናለሁ። ምክንያቱም የህዝብ ድምጽ የህዝብ ችግርን ወደ አደባባይ የሚያጋልጥ ስለሆነ ይሄ ሊመሰገን ይገባል። እናንተም ትመሰገናላችሁ፣ እንተንም እናመሰግናለን። ወደ ጥያቄው ስመጣ የዚህ ችግር መጀመሪያው ምንድነው ሲባል ያለው መንግስት ወይም ወያኔ ኢህአዴግ እንበለው ሲጀመር ጀምሮ ችግር ነው። ሲጀመር ጀምሮ ማለት ነው፣ መነሻና መድረሻ የለውም። ኢትዮጵያን ከተቆጣጠረበት ጊዜ ጀምሮ በየአቅጣጫው ታስታውሱ እንደሆነ በየቤተ እምነቱም በክፍለ ሀገሮችም ወያኔ ከገባ ጀምሮ ሰላም በኢትዮጵያ አልነበረም፣ አሁንም የለም። እና መንስኤው ምንድነው? ቅድም ተብሏል። ዜጎች ንብረታቸው ተወስዶባቸዋል። የኢትዮጵያ ንብረት ለአንድ አካባቢዎች ብቻ እንዲሆን ተደርጓል። እና የህዝቡ ብስጭት፣ የህዝቡ ቁጣ የተቀሰቀሰው ንብረቱን በመቀማቱ ነው። ንብረቱ ሲወሰድ ያው የለበስከው በብርድ ወቅት የለበስከው ልብስ ስትገፈፍ ያለ አማራጭ ገፈ መልበስ ነው። እና ህዝባችን ሞት ከፊት ለፊቱ ተጋርጦ በአጠቃላይ ሆ ብሎ የወጣበት ምክንያት የብርድ ልብሱ ስለተገፈፈ ነው። እና መነሻው ይሄ ነው። ደግሞ እስከ መጨረሻው ድረስ ሰው መፍትሄ እስካላገኘ ድረስ መፍትሄ እስኪያገኝ ያው ይቀጥላል። ይሞታልም፣ ምናልባት ሊገልም ይችላል። ከመሞት አልፎ ሊገልም ይችላል። እና ያለው መንግስት ለአንድ አካባቢ ሰዎች ልማት ሲል ምናልባት እነዛ ሰዎችም ላይጠቀሙ ይችላሉ። ግን ለተወሰኑ ግለሰቦች ሲል እና ስልጣኑን ለማራዘም ሲል የህዝቡን መብት ገፎ ያ ህዝቡ መብቱ የተገፈፈበት ህዝብ ደግሞ በአደባባይ ወጥቶ አቤቱታውን ሲያሰማ እርስ በርስ እንዲጋጭና በራሱ በወለዳቸውና ባሳደጋቸው ልጆች እንዲገደል አድርጓል። እና መፍትሄ ችግሩ ያው የራሱ የመንግስቱ መሪ ነው የሚለው ችግር ነው። መፍትሄው የሚለው መፍትሄው ራሱ ታንቆ ሊሞት ለ25 ዓመት ተጠብቦ ያዘጋጀው ገመድ አንገቱ ውስጥ ገብቷል። ያ ገመድ አንገቱ ውስጥ ገብቷል። አሁን ሰው ሲታነቅ የሚይዘውን የሚጨብጠውን ያጣል። ራሱን ለማዳን ይወራጫል። ነገር ግን የሚይዘው ነገር የለም። አሁን ያለው መንግስት ስርዓት ደግሞ እንደዛ ነው የሆነበት። ተጠብቦ አስፍቶ አስረዝሞ ከፍ አድርጎ የሰቀለው ገመድ አንገቱ ውስጥ ሲገባ አሁን እንደምታዩት መፍትሄ አዋጅ ኢመርጀንሲ እያለ ያው ህዝቡን እንደገና ለማረጋጋት ይጥራል። ግን የሚሆን ነገር አይደለም። እና አሁን ምንም የሚቆም አይደለም። ብዙ አማራጮችን ተጠቅሟል። የህዝቡን አመጽ ለማስቆም፣ የህዝቡን ተቃውሞ ለማስቆም ከየአቅጣጫው ያለ የከፋፈለው ህዝብ አንድ የሆነ ሲመጣ እንደነበረው ለማድረግ አማራጮችን እየተጠቀመ ነው። የተጠቀመባቸው አማራጮች ደግሞ አንዱ ያው እንደምታውቁት በቋንቋና በክልል ነው። ሁለተኛው ደግሞ የሃይማኖት አባቶችን በመጠቀም ነው። የራሱ የሆኑ ምልምሎች አሉት። እነዛ ምልምሎቹ እያስፈራሩ በእምነት ሀገራችን ደግመን ደጋግመን እንደምንናገረው ሀገራችን ኢትዮጵያ የእግዚአብሔር ሀገር ናት። በመጽሐፍ ቅዱስ ስም የተሰጣት ሀገር አንዲት ኢትዮጵያ። ኦሮሞውም፣ አማራውም፣ ጋምቤላውም፣ ሶማሌውም ሁሉም የኢትዮጵያ ትግሬውም ሁሉም ኢትዮጵያ በሚል ነው የሚታወቀው። ያ ደግሞ ሕያው በሆነው በመጽሐፍ ቅዱስ ውስጥ ተጽፏል እና ዓለም የሚያውቀን ኢትዮጵያ በሚለው ነው። የመጽሐፍ ቅዱስ ሰዎችም በደንብ አድርገው ይናገራሉ። ስለዚህ እና የሃይማኖት አባቶችን ተጠቅሞ ህዝቡን በማስፈራራት ገና ደግሞ ህዝቡ የአባቶቹን እምነት የወረሰ እንጂ ተምሮ በደንብ ስለ እምነቱ ያውቅ አይደለም። ስለዚህ መሪዎቹ ያሉትን ይከተላል። ምንድነው ችግሩ ውስጡ ምናምን ብሎ አይመረመርም እና መሪዎቹ እንዳሉት ይመራል። ስለዚህ ያን በመጠቀም የራሱ ምልምሎችን አዘጋጅቶ በየአቅጣጫው በመላክ አመጽን እንዲቀሰቅሱ ወይም ደግሞ
እውነተኛ የሆኑ ሰዎች ወደ አደባባይ ሲወጡና ስርዓቱን ሲቃወሙ ስርዓቱ የእግዚአብሔር ስርዓት እንደሆነ ያሉት መሪዎች ከእግዚአብሔር የተላኩና በእውነት ለዘላለም የሚኖሩ አድርጎ እስከ ማሳየት ድረስ በሃይማኖት አባቶች እየተንጸባረቀ ነው እና በእውነቱ የሚያደርጉት የሚጨብጡትን አጥተዋል። ያ የሆነበት ምክንያትም የራሳቸው ችግር ነው። ስለዚህ መፍትሄው ህዝብ ነው። ችግሩን የቀሰቀሰው መፍትሄ የሚሰጠው ህዝቡ ነው። እሺ፣ በጣም አመሰግናለሁ አባ ገብረ ኪዳን። ዶክተር ጎሴ ለሴም ጥያቄ ምንጩ ምንድነው? መንግስት የሚያደርገው አዋጆች በተለይ ያስቀድሞ ከዚህ ከስቴት ኦፍ ኢመርጀንሲ ያስቀድሞ የነበረው አድሚሽን ኦፍ ጊልት፣ ሶስተኛ ደረጃ ደግሞ ምን አይነት መፍትሄ ነው በተቃዋሚው ደረጃ እየቀረበ ያለው? ጥያቄዎችን ከመመለሴ በፊት በጀመረ ጊዜ ያው በታምፖ አፍሪክ ቲቪ በጣም ነው የምናመሰግነው። አንተ የምታደርገው ስራ በተለይ አቶ ጴጥሮስ ኃይሌ ከዚህ በፊትም እንደሚባለው በፍሬንች the voiceless voice ሆነ ስትቀርብ አማራጭ አልተርናቲቭ ስለምታመጣ በጣም ነው የማመሰግነው። ሌላ ደግሞ አቶ ኦባንግ በተለይ መናገር የምፈልገው አቶ ኦባንግ ደግሞ ላይፉን በጠቅላላ የራሱን ትቶ ለኢትዮጵያ ህዝብ አንድ ቦታ ላይ እንዲደርስ የሚያደርግ ወንድማችን ስለሆነ አብዛኛው ጊዜ እሱ ነው ይሄንን ሁሉ አንድ ላይ እንድንመጣ ስለሚያደርግ በጣም ነው የማመሰግነው እና ከሁለት ወንድሞቼ ጋር ደግሞ ከኒጋሶና ከአቶ ከአባታችን በጣም ነው የማመሰግነው። ወደ ጥያቄ መጀመሪያ ጥያቄ ቢሄድ ኢትዮጵያ ህዝብ ኢትዮጵያ ህዝብ ሁሉ ጊዜ ለአንድነቱን የሚዋጋ ህዝብ አንድ በተለይ ትውልዳችን የማያውቀው በኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ የሚመሰገን ኢትዮጵያ ያልተገዛች ሀገር ነች። ሌላው ሁሉ አፍሪካን አንገቱ ሲደፋ ኢትዮጵያ ህዝብ ግን የኢትዮጵያ ልጅ ደረቱን ነፍቶ ኢትዮጵያ ያልተገዛች ዩኒክ አገር በአፍሪካ እሷ ብቻ ነች። ግን ትውልዱ የኛዎቹ እስካሁን አልተረዳንም። ለዚህ ነው ለዘመናት ድሮ በ61 በአውሮፓውያን አቆጣጠር ሲሰቀሉ በኃይለ ሥላሴ ጊዜ እንደነ መንግስቱ ነዋይ ተነስተው ለኢትዮጵያ አንድ ቦታ ለማድረስ ከዛም በ1974 በኢትዮጵያ አብዮት ጊዜ የትም ቤት አንኳኩቶ ለውጥ ለማምጣት ከኢትዮጵያ ከተለያየ ብሔር ብሔረሰቦች ወጣቶች ከተለያየ ሃይማኖቶች ተነስተው ኢትዮጵያን አዲስ ለማምጣት በአብዮት ሲሞክሩ አሁንም መሪ ጠፍቷት ደርግ በመሐከሉ ወስዶ የምናቀው ለ17 አመት በጥይት እንደ ዝናብ እየዘነበበት ህዝቡን እየረሸነ ነበር። አሁን ግን መጨረሻ ላይ ለላስት 25 አመት ኢትዮጵያ ወደ ሰላም ሄደች እያልን ከዛ ስተቶች ሁሉ ተምረናል ብለን ስንገምት አሁንም ከላይ ተቀምጦ አሁንም ዛሬ እንደምናየው በጥይት ብቻ በህገ መንግስት ሳይሆን ሁሉ ነገር በጥይት ለማረብ እየሞከሩ እና የኢትዮጵያ ህዝብ ግን በጣም እኔ ሁሉ ጊዜ ማከብረው የኢትዮጵያ ህዝብ ግን በአንድነቱ በሰላሙ ህዝቡ እና አንድ ነገር መለየት ያለብን ችግሩ ከህዝብ አይደለም፣ ችግሩ ከስርዓት ነው። አሁን ከትግራይ ህዝብ፣ ከሶማሌ ህዝብ፣ ከአማራ ህዝብ፣ ከጋምቤላ ህዝብ፣ ከኦሮሞ ህዝብ ስታይ ምንም አይነት ችግር የለም በመሐከላቸው። ችግሩ ግን የአመራር ችግር ነው እና ዛሬ ለምሳሌ የኢትዮጵያን ወጣቶች ተመልከታ። አሁን ለምሳሌ ኦሮሚያ ይባላል፣ ኦሮሚያ ችግር ተነሳ ይባላል። ኦሮሚያ ችግር ተነሳ ሳይሆን ኢትዮጵያ ውስጥ ነው የተነሳ። በእኛ በሶማሊያ አሁን አካባቢ አንድ ነገር ለማረም እንፈልጋችሁ ደግሞ ከድሮ ስርዓቶች የወረሳቸው አስተሳሰብ ስላለ ምንድነው የምትሉት? ኡጋዴን ትላላችሁ። ኡጋዴን የአንድ ጎሳ ነው እኮ 15 ጎሳ ነው ያለን እዛ ውስጥ ነው እና ያቺ አንዷን ጎሳ ይዘው ኡጋዴን ነው የሚሉት። ግን ከተለያየ ሶማሌዎች እዛ አሉ። ሶማሌ ነው የምንባለው እና ከሁለት ወር በፊት ከ50 በላይ ነው የተረሸኑ እዛ አካባቢ። ማንም የአንድ አለ መሰላል ተሸካሚ እዛ ያስቀምጡት አለ ኢፒአርዲኤፍ እሱ እንደፈለገ ነው የሚያደርገው። እና ምን ለማለት የምፈልገው
በዛሬ በኦሮሞ ውስጥ የተነሳው ወጣቶች ኢቨን በስታቲስቲካል ብትመለከት ከ700 ስቱደንት ነው ኢትዮጵያ ውስጥ ዛሬ ያለው ዩኒቨርሲቲ ውስጥ each year አመት 100,000 ነው የሚጨርሱት ዩኒቨርሲቲ። እነሱ የሚፈልጉት እኔ ኦሮሞ ነኝ፣ እኔ ሶማሌ ነኝ፣ እኔ አማራ ነኝ ሳይሆን እነሱ ዛሬ የተነሱት አንደኛው የፕሮፌሽናል ስራ ለማግኘት ነው እና ለራሳቸው መብት ነው የተነሱት። በሌላው ደግሞ ወንድሜ ኦባን ቅድም እንዳለው በወልቃይት ሲነሳ ደግሞ ከድሮ ከዩሮፒያኖች አባቶቻችን ምንም እንኳን አልተቀበሉም፣ ግን በመሐከላችንን ይሄ ዲቫይድ ኤንድ ሩል እያደረጉ በእነሱ በዩሮፒያኖቹ ከ200 ዓመት በፊት በአብዮት ያጠፉት በፍሬንች ሬቮሉሽን በጀርመን ሬቮሉሽን እና ላሳንጌን ለምሳሌ ከብላድና ኮንስቲቱሽን መለየት ብሎ እነሱ በሬቮሉሽን ያወጡ ምንድነው የገረሰሱትን እኛ ጋር አሁን ዛሬ ህዝባችንን እያጎረሱ እናንተ ሶማሌ እናንተ እያሉ ነው አንዳንድ ኤሊቶች ደግሞ ወደ ሁለተኛው ጥያቄ ሲሄድ ደግሞ መንግስቱ አንድ ነገር መማር አልቻለም። መንግስቱ ከሬቤል እንደመጡ አሁንም ቋንቋ የሚያውቁት አንድ ትንሽ ነገር ያመጡት ድሮ ስንጮህ ምን ነበር የምንጮኸው? አህዳዊ መንግስት ነው ያለው ነበር ምንለው ኃይለ ሥላሴ መንግስት ፊውዳላዊ መንግስት እኔ ከእግዚአብሔር ተወክዬ ህዝቡን የሚያስተዳድር ነበር የሚሉት አቶ ማነው ኃይለ ሥላሴ። ከዛም ደርግ መጣ። ደርግ ደግሞ ከሶሻሊስት ኢቨን ሶሻሊስትም እንኳን ቋንቋ አይገባውም እኮ ግን ሶሻሊስት ነን ኢትዮጵያ ውስጥ ፋብሪካ የለም ግን የላባደር መንግስት ኢንተርናሽናል ብሎ በራሱ ቋንቋ እየጮኸ ነበር አሃዳዊ። አሁን ደግሞ የመጣልን የፌደራል ሲስተም ግን አሃዳዊ ሲስተም እና TPLF/EPRDF እነሱ ከላይ ተቀምጠው ይሄንን ሌላውን ግን አባታችን እንዳሉት በዘር በሃይማኖት ለያይተው እነሱ ግን ቫንጋርድ ለነሱ አሁን የነሱ መርሆ the premise ብታነብ ምን ይላል? የኢትዮጵያን ህዝብ ሞቢላይዝ ማድረግ የምትችለው በምንነቱና አንድ ፓርቲ ከላይ ተቀምጦ ሲያስተዳድር ብቻ ነው። ያ ደግሞ ዛሬ ጫፉ ላይ ደረሰ። ምንም ጠፋባቸው እና አሁን ከአረብ መማራቃታቸው ለምሳሌ ኢጅፕት አቃለ ሁሉ ምንም መፍትሄ ጠፋባቸው። ለዚህ ነው ዛሬ እየተወራጩ አንድ ጊዜ ወደዚህ ወደ ይሮጣሉ፣ አንድ ጊዜ ሻዕቢያ መጣብን፣ አንድ ጊዜ ኢጅፕት ይዞ መጣብን የማይሉት የለም እና እሱ ደግሞ መፍትሄ አይደለም። ሶስተኛው አጭር አድርጌ በተለይ ለሚሊተሪ ወንድሞቻችን አንደኛው ስቴት ስንባል መንግስት ስንል ፒለሩ አንዱ ትልቁ ምንድነው የሚሊተሪ ነው። ሚሊተሪ ደግሞ ቅድም ወንድሜ እንዳለው ከውጪ የሚመጣው ወረራ እና አገሪቷን ለማረጋጋት የሚያደርገው ነው ሚሊተሪ ሲባል። አሁን ግን እነሱ ለመነጋገር ሲጠፋባቸው የጥይት ቋንቋ ህዝቡን በመድፋት ነው ዛሬ የሚያደርጉት እና ለነሱ ምንድነው እኔ መሰጄ ምንም አያዋጣም። ካሁን በኋላ ከህዝብ ጎን መምጣት አለባቸው። እነሱም እኮ ከሌላ አልመጡም፣ ከህዝብ ነው የወጡት። ከህዝብ አብራክ ስለወጡ ከህዝብ ጎን መቆም አለባቸው። ሌላው ደግሞ ውጪ ያለው እንደኛ እንደሚባለው አሳ ለምሳሌ ከውሃ ስታስወጣው እኮ ይፈራገጣል። እኛ እኮ ስደተኞች ነው እና ህዝቡ ከኛ የበለጠ ያውቃል ምን እንደሚፈልግ። ህዝቡ ዛሬ ጋምቤላ ነኝ አይልም፣ ሶማሌ ነኝ አይልም፣ ኦሮሞ ነኝ አይልም፣ ሙስሊም ነው ክርስቲያን ነው ሉተር አይልም። ህዝቡ የሚለው የራሴን መብት ነው ዋጋ ነው እና በተለይ ለኔ ትልቁ መሴጅ ውጭ ያሉት ላፓሮል ደ ሱር ይላል ፈረንሳይ የዲዳ ጭብጨባ አቁመው አንድ ላይ ተቀምጠው የዛ ህዝብ የሚሞተው ደመከልብ እንዳይሆን መርዳት አለብን። እኛ ብቻ እርዳታ ብቻ ነው ማድረግ አለብን። ህዝቡ ግን መሪ ራሱን በሪ
ወደዛ እንዲሄድና ሰላም እንዲያመጣ ከሁሉም በላይ ደግሞ ህገ መንግስቱ ከማንም በላይ እንዳይሆን መርዳት አለብን። ታንክ ዩ ዶክተር ጎሴ። ህገ መንግስቱን በሚመለከት ሁለተኛው ጥያቄያችን ጥሩ መሸጋገሪያ ሰጠህን። ትናንትና ወዲያ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ አውጇል። ይሄ የአስቸኳይ ጊዜ አዋጅ ሲያውጅ አይ ቲንክ አንቀጽ 93 በማመልከት ነው። አንቀጽ 93 ባጭሩ ለመግለጽ ብዙ ትንተና አለው። ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ሲፈጠር የአስቸኳይ ጊዜ አዋጅ ይደነገጋል። አንቀጽ 93 ነው ይሄ። ሌላም ከሰላምና ከጸጥታ የሚያናጉ ሁኔታዎች ሲፈጠሩ ነው እና ይሄ የኢህአዴግ መንግስት ምንድነው የሚለው? እነዛ ሁኔታዎች ተፈጥረዋል ኢትዮጵያ ውስጥ። ዘር ከዘር ሃይማኖት ከሃይማኖት እየተጨራረሰ ነው። እነዚህ ነገሮች የጊዜ ተመን የለውም። አይ ቲንክ ከአንድ ወር እስከ 6 ወር ነው መሰለኝ። እነዚህን የአስቸኳይ ጊዜ አዋጆች ኮንስቲቱሽኑ በሚፈቅድልን መሰረት ማወጅ ተገደናል ብለው አቶ ጌታቸው አምባዬ የፌዴራል ጠቅላይ አቃቤ ሕግ እና ፕራይም ሚኒስትሩም የደገመው ንግግሮች አሉ። እነዚህን በማስመልከት የኔ ጥያቄ ምንድነው? አስፈላጊ ነው ወይ ይሄ የአስቸኳይ ጊዜ አዋጁ? ወይ ሌላ ህዝብን የባሰ ለመጨቆን እድል የሚሰጥ በር ይከፍታል ወይ? ወይስ እውነታቸውን ነው እንደሚያወሩት? ባንግሊዝ ጀመር። ለህዝቡ አስፈላጊ አይደለም። ኦኬ አሁን ህዝቡ እኮ ባለፈው እንዳልኩት ባለፈው 25 ዓመት ህዝቡ ኦልሞስት አዋጁ ደርሷል በመንግስቱ ላይ። people has declared the state of emergency. state of emergency ማለት እኮ ያለ ነገር በሙሉ በቃ ወን ነገሮች ሲባላሽ ነው በቃ የኢትዮጵያን ህዝብም have took the declare the state of emergency on ወያኔ ምንም ጥያቄ የለም፣ ምንም ተጣሪ የለም። እና አሁንም ግን ወያኔ በእውነቱ ህዝቡ የት እንደደረሰ ስላወቁ አዋጁ ለነሱ ነው እንጂ እድማቸው ለማራዘም ነው እንጂ ለህዝቡ ምንም ጥቅም የለም። it's not going to do anything to people. already ገልጿል። እና አይቴ ከሆነ የነሱ ብረት የተቃተሉ ነው ንብረቱ የነሱ ከዚህ በፊት ኢትዮጵያ በጣም ስቴብል የሚሉ even ከአሜሪካን ኢትዮጵያ was very stable የሚሉ right now but you don't hear about that. ስለ ኢኮኖሚ ስለ double digit ኢኮኖሚ ነገር አብዮታዊ ዲሞክራሲ የሚሉ ነገር ልማታዊ ዲሞክራሲ የሚሉ ነገር you don't hear that anymore. ለምን ቢባል so they reach to the point ግን ባለፈው 5 ዓመት እነሱ የሰሩ ስራው በደሉም human right በሉ ምን በሉ people already declared the state of emergency on the government and now right now they took action to themselves ማለት ነው እና አንገዛም ከእንግዲህ we refuse እና አሁን መንግስቱ ደግሞ ይሄ ነገር ስላውቁ they call now finally ግን ለህዝቡ ሳይሆን for themselves ማለት ነው። ይሄ state of emergency ለህዝቡ ሳይሆን ለወያኔ ማለት ነው። ለማረጋጋት to think what can we do ነው። አሁን እነሱ the last 11 hours ነው ያሉት okay እና just this is to regroup themselves. በሌላ በኩል what I see as to be one more likely to be the problem አሁን ያለ ሶሻል ሚዲያ በሙሉ አፈነዋል እና እነኚህ የቀረው ካዱ ህዝቡ ርስ በራሳቸው ግጭት እንዲፈጠር ነው። አሁን ለምሳሌ ከዚህ 3 ቀን በፊት ደቡብ አካባቢ ጎዴ የሚባል ግሩፕ አሉ ብሔረሰቦች እዛ ጋር ያሉ እና እነሱ ጎረቤታቸው ንብረት ማካተል ጀመሩ። የገውን burning them እናንተ ወደ ሀገራችሁ ተመለሱ፣ አማራም ኦሮሞ ትግሬም ከሌላ ቦታ የጎዴ ኤትኒክ ግሩፕ ያልሆኑ በስብ ከኛ ዞን ወጡ ይላሉ፣ ወደ ሀገራችሁ ሄዱ እና ይሄ የቀረ ካዶ ሱ ብቻ ነው። አሁን መንግስቱ to be a peacekeepers አማራና ከኦሮሞ እንዲጣላ ኦሮሞና ከትግሬዎቹም ትግሬም ከሌሎቹም በቃ እንዲያርጉ በቃ ይሄ አዋዙ ይሄ the final 11th hour ስለሆነ ለህዝቡ ሳይሆን እነሱ ራሳቸው ለማዳን ግን እንደሚመስለኝ I think የትም አይደርሱም። ኦኬ thank you ባንክ ነገሰው ብጨምርበት ነጥብ አለ የሚጨምርበት ነገር ቢኖር ስቴት ኦፍ ኢመርጀንሲ መጀመሪያውኑ ክሊርሊ ዲፋይንድ አይደለም። በመታወጁ እንደ በህገ መንግስታዊ ስልጣን መንግስት የማወጅ መብት አለው። ግን
ምክንያቱ በቂ ነው ወይ ነው። ምክንያቱ በቂ ነው ወይ ከተባለ ምክንያቱ በቂ አይደለም። ምክንያቱም ይሄ ስቴት ኦፍ ኢመርጀንሲው በስቴት ሊታወጅ ይችላል ወይም በናሽናል ገቨርንመንት ሊታወጅ ይችላል እና ይሄ ራሱ አልተገለጸም። የክልሎች ክልል መንግስታት መብት ወይም ደግሞ ፓወር ውስጥ የተገደበ ስቴት ኦፍ ኢመርጀንሲ ሊሆን ይችላል። አሁን ወያኔ እያለ ያለው ይሄ ናሽናል ስቴት ኢመርጀንሲ ነው ወይስ ሪጂናል ስቴት ኢመርጀንሲ ነው የሚለው ራሱ ክሊር አይደለም። የተወሰነ አይነት ይህ ከሴንስ ኦፍ ስቴት ኦፍ ኢመርጀንሲ ይልቅ ፖለቲካል ክራይሲስ ነው። ኢት ኢዝ ጀስት ኤ ፖለቲካል ክራይሲስ። ዲስ ኢዝ ኤ ዋር ኦፍ አትሪሽን። ይሄ መንግስት ከዜጎቹ ጋር የሚያደርገው ጦርነት ነው። ዋር ኦፍ አትሪሽን እንጂ ስቴት ኦፍ ኢመርጀንሲ አይደለም። ስቴት ኦፍ ኢመርጀንሲ የሚባለው ከውጭ ሲመጣ ወይ ቅድም እንዳልነው ወይ ኤፒደሚክ በሽታ ምናምን ሲነሳ ነው። ያም በስቴት የሚገደብ ስቴት ኦፍ ኢመርጀንሲ አለ። ለምሳሌ አሁን ይህ ስቴት የፈለገውን ስቴት ኦፍ ኢመርጀንሲ ሊያውጅ ይችላል። አንድ ነገር ሚኒሶታ ውስጥ ከተደረገ የሚኒሶታ ካውንስል የራሱ የሆነ ስቴት ኦፍ ኢመርጀንሲ ያውጃል። ይሄ ናሽናል ክራይሲስ ነው የኢትዮጵያ ውስጥ ያለው። የሁሉም መብት በተደፈረበት አገር፣ የሁሉም ህዝብ የተዘረፈበት አገር፣ መንግስት ከመንግስታዊነት ሴንስ አልፎ ወጥቶ ዜጎች የምንም አይነት ሽታ እንኳን የማይሰማቸው ደረጃ ላይ ነው ያለው። have you ever heard of የመተካካት የሚል ነገር ቃል ሰምታችኋል? ምን አይነት ማንን በምን ትተካለህ? የህዝብ ስልጣን እኮ የሚተካው በህዝባዊ ምርጫ እኮ ነው። ይሄ እኮ ድርጅታዊ ጋምብሊንግ ለ25 ዓመታት አሳፋሪ ከሚባል አባባል ይሄ አይነት አባባል ነው። እንዴት አንተ ማንን ኦባንግን በነገሱ እኮ የሚተካው የኢትዮጵያ ህዝብ እንጂ ለዛውም በምርጫ እንዴት አንድ ድርጅት አንድ ሰው እከሌ ከሄደ እከሌን በእከሌ ተካለው ብሎ ያወራል? አሳፋሪ ነው። ስለዚህ ከዚህ አይነት ፖለቲካል ክራይሲስ ያልወጣ መንግስት ነገሮችን ለማሸፋፈን ለማደባበቅ እንደውም እስካሁን የሰራቸው ዳሜጆች አንድ ሰው ሌላውም ጥፋት ለማጥፋት በጨለማ ውስጥ እየተዘጋጀበት ባለበት ሁኔታ ላይ ነው ይሄንን ኮንፊውዝ ህዝቡን ለማድረግ የስቴት ኦፍ ኢመርጀንሲ የሚለው። እስካሁንም እየተዋጋ ነው፣ ህዝቡን እየገደለ ነው፣ እየረሸነ ነው፣ ብዙ ሺዎችን በየእስር ቤት አግሮ እየተጫወተበት ነው። ምን ስቴት ኦፍ ኢመርጀንሲ ያለ? ህዝቡ ኦልሬዲ ኢን ስቴት ኦፍ ኢመርጀንሲ ነው ያለው። የኢትዮጵያ ህዝብ ሰርቫይቭ ለማሆን አንድና አንድ ነገር ነው የሚያስፈልገው፣ አንድ ላይ መቆም። ከጫፍ እስከ ጫፍ፣ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ህዝባችን አንድ ላይ መቆም አለበት። ይሄንን ሚስ ካልኩሌሽን የሚያመጡ በሊደርሺፕ ደረጃም ይሁን በህዝባዊ እንቅስቃሴ ከወያኔ የበለጠ በህዝብ ላይ ቪክቲም እያመጡ መሆናቸውም በትክክልና ግልጽ በሆነ ሁኔታ ማወቅ አለበት። ቴንክ ዩ ነገሶ። ወደ አባ ገብረ ኪዳን ልሂድና ሴም ጥያቄ፣ ይሄንን አዋጅ በተመለከተ አስፈላጊ ነበር ወይ? ከሆነም ምክንያቶቹ ምንድናቸው? መንግስት የሚሰጣቸው ከህዝብ ጋር ያለው ግንኙነት ምንድን ነው? አስፈላጊ ነው የሚለው እንደው ጠለቅ ያለ የፖለቲካ እውቀቱ በጣም ብዙም የለኝም። ግን ቅድም ወንድሜ እንደገለጠው አሁን ለኢትዮጵያ ህዝብ እንደዚህ አይነት አዋጅ ሳይሆን የሚያስፈልገው ህዝቡ ትክክለኛ ለኢትዮጵያ የሚያስቡ ቢሆን እነሱ ያን አዋጅ ሲያውጁ የህዝቡ የፈሰሰው ደም አልታያቸውም። ስለዛ እንኳን አልተናገሩም። ስለጠፋው ንብረት ነው የተናገሩት። ንብረት እየጠፋ ነው፣ 25 ዓመት የገነባነው ንብረት እየፈረሰ እየተቃጠለ ነው እና ስለዚህ ብለው ነው እንግዲህ ያን አዋጅ ያወጁት። ግን ሰው ሞተ፣ ሰው የሞተበት ምክንያት ሰፋ አድርገው አልተናገሩም።
እና እኔ እንደሚመስለኝ ከንግግራቸው እንደተረዳሁት ያን ያደረጉበት ምክንያት አሁን በኦሮሚያም ሆነ በመላው ኢትዮጵያ የተነሳው አመጽ ትንሽ መፍትሄ ያመጣሉ ተብሎ እንዲያስቧቸውና ነገሩን ለማቀዝቀዝ ያወጁት አዋጅ ነው እንጂ በሁለት ወር በሶስት ወር ውስጥ ቀርቶ እንደገና 25 ዓመት ቢሰጣቸው የተሻለ ነገር አያመጡም። የታወቀ ነገር ነው። እኛም ሳንሆን የኢትዮጵያ ሕዝብ ገበሬው ያልተማረው ስሙን መጻፍ የማይችለው አውቋቸዋል። ሁሉም አሁን መሳሪያውን እየያዘ ወደ በረሃ ወደ ጉድጓድ እየሄደ ነው። ከእስር ቤትና ከመሞት ይልቅ ራሴን ተከላክዬ ብችል ልጄን አድንበታለሁ፣ ካልቻልኩ ደግሞ በወንድነቴ ልሙት ብሎ ህዝቡ ቤቱን ትቶ ወጥቷል ወደ በረሃ። ስለዚህ ያን ለማቀዛቀዝ ያወጁት አዋጅ ነው ብዬ ነው እኔ የማስበው። ምክንያቱም አይታችሁ ከሆነ በባህር ዳር፣ በጎንደር፣ በኦሮሚያ በዓል ለማክበር ደስታቸውን ለመግለጽ የባህል ልብስ ለብሰው የወጡትን ሰዎች የገደሉ ሰዎች ናቸው። ከትናንት ወዲያ ውጡና በሏቸው ብለው በጠቅላይ ሚኒስትራቸው ያስተላለፉትን መልእክት አሁን እንደገና ደግሞ ለህዝባችን እናስባለን ብለው እንደገና ሌላ አዲስ አዋጅ ማወጃቸው ይሄ ራሱ የህፃናት ስራ ነው የሚመስለው። የተማሩ ያወቁ ሰዎች አይደለም። ለነገሩ እውቀት አላችሁ ብዬ ያላስብም፣ የተማሩም አይደሉም። ለምን ሰው የሌላው ችግር የማይገባው ከሆነ አዋቂ ነው ሊባል አይችልም። ስለዚህ የህፃናት ስራ ነው አለ አይደለ? ካብክቦ ሲፈርስ እንደገና ሌላኛውን ካብ ነገር ነው እና እንደዛ አይነት ነውና ይሄ ህፃናት ጨዋታ ደግሞ ያረጀ ሰው በመግደል ሰው በማሳሰብ በእንደዚህ ሀሳብ ውስጥ የኖረ አይምሮ ምንም ነገር ሊሰራ አይችልም። የደከመ ነው፣ ሪታየርድ ያደረገ ነው እና የሆነ የደከመ አስተሳሰብ ነው ለኢትዮጵያ ህዝብ። በእርግጥ ያው ለ25 ዓመት ተጨንቆም በወታደርም ተይዞ በማስፈራራትም ዝም ብሎ ተሸክሟቸዋል። ከአቅሙ በላይ ነው የኢትዮጵያ ህዝብ የተሸከማቸው። ሳያርፍ ማረፊያ ሳያገኝ ነው የተሸከማቸው እና አሁንም እንደዛ አድርገው የሚቀጥሉ መስሎ ነው የሚሰማቸው። አሁን ትውልዱ ቅድም ወንድሜ ሲናገር ነበር። ትውልዱ የራሱ የሆነ በራሱ ልክ የሆነ ልብስ ቀዶ እየሰፋ ነው። እነሱ የለበሱት አሮጌ ልብስ መልበስ አይፈልግም። ስለዚህ ለኢትዮጵያ የሚያስፈልጋስ የታደሰ ንጹህ የሆነ ልብስ ነው እና ትውልዱ ያን በመስፋት ላይ ነው ያለው። ስለዚህ አዋጁ ምንም አይሰራም፣ ደግሞ አስፈላጊም አይደለም። አመሰግናለሁ በገብረ ኪዳን። ዶክተር ጎርሴይ መጨረሻዋን አንተን ጨርሰውና የሚቀጥለውን ሰመራይዝ አድርገን ደግሞ በእንግሊዝኛ ትንሽ ለ5 ደቂቃ ኦባንግ ይነግረናል። ያው እንዳልከው ይሄ ስቴት ኦፍ ኤመርጀንሲ ያው ከድሮም ከደርግ እነዚህ ሰዎች ጫካ ውስጥ የነበረው ጊዜ በጣም የሚሰሙት የነበረ በኢትዮጵያ ሬዲዮ ኢቨን ወጣትኛ ሆነን ስናድግ ከኢትዮጵያዊ ጊዜያዊ ወታደራዊ አስተዳደር የተሰጠ አዋጅ የተባለ ህዝቡ ምን ይል ነበር? በዛ ጊዜ አንዳንድ ጊዜ ሲቀልሉ የቀራቸው ሰው ብቻ መውረስ ብቻ ነው የቀራቸው ነበር የሚሉት ነው በዛ ጊዜ። እና በመጀመሪያ እኛ አካባቢ አሁን ለምሳሌ ልንገርህ፣ ድሮ እኛ ስንጮህ ኃይለ ሥላሴ እንደዚህ አድርጎን ነበረ፣ አማራ ነው የመጣባችሁ ምናምን እየተባለ ይወራ ነበረ። ዛሬ ግን ሶማሌ ሪጅን ውስጥ ይሄ ህዝባችን ዘላኝ ነው እንደምታውቁት። ከአንድ ቦታ ወደ አንድ ቦታ ሲሄድ ለምሳሌ ቤቴ ሲመጣ ቤቴ ድሮ በኃይለ ሥላሴ ጊዜም በደርግ ጊዜ ማደር ይችል ነበር። አሁን ማደር አይችልም ኢትዮጵያ ውስጥ። ይሄኛው ሄዶ ቀበሌ አስፈርመው ቁጥር ተሰጥቶት ነው ቤት የሚያድረው። ዛሬ ከትላንትና በፊት የተነገረኝ ለአንድ ግመል ግሬሲንግ ለምሳሌ ምንድነው 30 የኢትዮጵያ ብር መክፈል አለባቸው። 30 ለአንድ ምንድነው ላም 15 ለአንድ በግ 5 ብር ነው። ህዝቡ እዛ ላይ ነው የደረሰው። እና ያ ህዝብ ደግሞ የሚያስፈራሩት ምንድነው? ይሄ ሁሉ ለማለት የፈለኩት በቃ ቴሮሪስት ናቸው ሲናገሩ ህዝቡ ጠመንጃ ሲያነሳ ቢንላደን እዚህ መጣ ነው የሚሉት። እና ከአሜሪካ ደግሞ ገንዘብ ይሰጣቸዋል፣ ህዝቡ በዚህ ይፈራል ማለት ነው። ከዛ ወጣም ለማለት የፈለኩት ሁሉ ነገር ኤግዞስት አድርገዋል። ጸረ ልማት፣ ሻቢያ፣ ኢጂፕት ምናምን የተባለ ሁሉ ነገር አልቋል። ሌላው ደግሞ ከ90 በላይ ፓርቲዎች የራሳቸው የሚመስላቸው አሰልፎ እነዚህ ተመስርቶ ብሎ መጨረሻ ላይ ኃይለ ሥላሴ ጊዜ እኮ ለተማሪ እኮ
ዜሮ አይሰጥም። አንድ ነበር የሚሰጠው እኮ አንተ ባዶ ስታገኝ አንድ ነበር የሚሰጠው። እነዚህ ሁሉ ነገር አጥፍተው ፓርላማ ውስጥ 100% ኢፒአርዲኤፍ ከዘለለ ወደ ላይ የሚዘሉት ነው ያስቀምጡት እና መጨረሻ ላይ ጣራይ ላይ ደርሷል። የኢትዮጵያ ሕዝብ የሚፈልገው በዘር በሃይማኖት ሳይሆን የሚፈልጉት በህገ መንግስት። አሁን ለምሳሌ እኔ አስተማሪ ነኝ። ልጆች ሳስተምራቸው አሁን ለምሳሌ ስለ ሬክታንግል ሳስተምር የሱ ልጆች ወይ የሱ ልጆች ካመጡልኝ ጋምቤላ ነህና በዚህ ዘር አንተ ይሄንን ማድረግ አለ ነው ምለው ህግ አለ። ለምሳሌ ሬክታንግል ለንት ታይምስ ዊት ብለህ ትነግረዋለህ። ከዛ ኤሪያ በዛ ወደዛ የሚወስደን ወደ ህገ መንግስቱ መሄድ አለብን እና የኔ ትልቁ የኔ ቃል ለማስተላለፍ የምፈልገው በተለይ ተማር አወቅ የሚሉት የኢትዮጵያ ውጭ ያሉት ዲያስፖራ አንድ ላይ ተቀምጠን መነጋገር አለብን። ቀደም እንዳልኩት እዛ ያለው ትግል ወጣቶቹ የተነሱት በኦሮሞ አይደለም፣ በአማራ አይደለም፣ በሶማሌ አይደለም፣ በጋምቤላ አይደለም፣ ለኢትዮጵያዊነት ነው የተነሱት። ሁላችሁም የሚፈልጉት ህገ መንግስቱ ከማንም በላይ እንዳይሆን፣ አገሪቷ በሰላም እንድትሄድ፣ ጥሩ ትምህርት ቤት እንዳያገኙ። እህቶቻችን ዛሬ በአረብ ሀገር ያለፈው ጊዜ አረብ ሀገር ሄጄ ነበር ኢጅፕት ውስጥ። አንዱ ሲያነጋግረኝ ምንድነው ያለኝ ከአቡ ዳቢ ሲመጣ በጠቅላላ ያሉት ሰርቫንቶች ከናንተ ከኢትዮጵያ የመጡ ናቸው። ብትሰሙ አንዳንዶቻችን የኛ እህት ይሄ እኮ መንግስት ያልሸጠው ነገር የለም። ለምሳሌ ልጅቷን ዘነበች ብትባል ከዲጃ ይላታል አለ እና እነዚህ ሲጠሯቸው ከዲጃ ይሏታል። ከዲጃ አይደለችማ ዘነበ ነች። እሷ ደግሞ ጭጭ ትላለች። የትኛው ነች እያለች እሷ እስር ቤት ያስገቧታል። እና what I'm trying to say የኢትዮጵያ ህዝብ ተረግጠን ተመተን ሁላችንም ተመተን ከዛ ግን ችግር ምን ወጣው እኔ ሶማሌ ብቻ ሆኜ ቤቴን ዘግቼ ሶማሌ ብቻ ነፃ ወጣለሁ ምን የለም አይሰራም። ሁላችንም አንድ ላይ ሆነን ይሄ እኮ 4-5 ጣት አሁን ለምሳሌ ጧት ስትነሳ ፊትን ስታጥ በአንዷ ብቻ አይደለም በአምስቱ ነው ማጠም ይችላል እና አንድ ላይ ሆነን ይሄንን ሲስተም ገርስሰን ለኢትዮጵያ የሚበጅ ማድረግ አለብን ብዬ ነው የምጨርሰው። Thank you ዶክተር ገርሰይ በጣም አመሰግናለሁ። ግን ከመጨረሳችን በፊት ለአንዳንድ ወጣቶችና አማርኛውን ያን ያህል ለማይመልኩት ወጣቶች የእንግሊዝኛ የ5 ደቂቃ ሰመሪ ብታደርግልን ዶክተር ኦባንግ። I said Dr. Obang. Yeah, no, I would like to thank especially these brothers that will allow us to be here. One of the things that why we visited as an African TVs, and so for them to give us an opportunity to be here, it's an honor, and also that would like to thank you. To those then, because this television is being aired by other people who don't understand Amharic, we just want to say that we came here as an Ethiopian who are concerned about the country. 2 days ago, the ruling government in Ethiopia has called a state of emergency. What we just discussed was that, why did the government call it a state of emergency now? Is it important? Is it, why? To the people who don't know, the government that in Ethiopia, or the regimes, has been in power for 26 years. These are groups that who are leading country by the ethnicity. Ethiopia is one of those countries. These are the only groups since they come to power. In Ethiopia, it's almost not what you learn in school, the ethnic group that you come from, that will give you the job, will give you the opportunity. And then also that they made the country, name after the ethnic group that live in there. Even they come in, what they did was, instead of saying that in all of the world countries' constitution, it said that we, the people, Ethiopia is the only one where it says that nation, nationality, which almost that we, the tribe. So these are actually an ethnocentric peoples who are using this system to govern and to rule the country, because they are made up 6% of the population. In order for them to lead, Ethiopia is almost 100 million. In order to lead the 84 million, so they have to use the divided and conquer systems like that almost the European used when they went to Africa. Not only that, like the way they did in the Berlin Conference, they did that exactly in Ethiopia, where the ethnic group, the biggest ethnic group called Oromo, they call that region after the Oromo.
And then the Amara, the second biggest, they named that. So every region is being named after this, which is something unheard of. So they had what they call an ethnic federalism, so which is for them to continue to rule. So you have these key people that, for example, the national defense only by this group who are made up 6% of the population, the Tigrayan, they control the intelligence, they control the security, they control the finance. So it's ingredients. So the leader who had done it was Mallas. He passed away. So now things have reached to the point where people say, no, you had an election in 2015, and then when they had an election, they won by 100%. So in every region of Ethiopia, people are being marginalized, people are being killed. So in that case, then the young Ethiopian has just risen up in the last few months, almost 11 months. So this has been going on. Few years ago, the Ethiopian Muslim. Ethiopia is one of those countries where there's a religion tolerance. Muslim and a Christian, we live in harmony together. Like this brother here is a Muslim, this is an Orthodox. So in Ethiopia, we are not like other countries. Even, we are even better than America, where America, if you want to build a mosque and the other people are suspicious, looking different. But in Ethiopia, Muslim and a Christian, we don't only share land, or we don't share, fence. We share blood. It goes to our house. Our brothers is married to a Christian, our sister is married to a Muslim. So this is the kind of country that we have. But the government also used that to divide the people. So the Muslims stood up, and their demand was one demand: respect, don't interfere the way we've been running our church. And so when they did that, so the rest of Ethiopia were not there. The demand was one demand, hear our voice. Then in the last 11 months, they want to expand the land of Addis Ababa. The people who live in that is the Oromo ethnic group. So they want to evict them from their land. So they say that, if you evict the people from the land, these people will not have, because the land is their livelihood. The Oromo who live in that land, the land is what they feed their family, their children, and if you take them away and give them $30,000, dollars, that money is gone, they're finished. So they were saying that it should be done. So the people who are not against expanding the Addis, but hear the voice of the people. The Oromo had 11 demand. So, and then after that, then the Walkai Tigray, which is part of the Amara region, a very fertile land. The Tigray, their land is a dead desert kind of looking alike. They want to take this land away from this Walkai Tigray, which is used to be Amara land. And they want to make only not the land, they want to make those people to be their own ethnic group. These people say, no, we refuse and reject it. So what they have done in the last 23 years, 26 years, which they did not succeed. People, Ethiopian Muslim, Ethiopian religious leader did, Ethiopian politician did, to say that, look, we are one group. We used to live together. We used to be one people. We want to come together. People did not succeed. But in the early first week of July, the people of Gondor region, in the north part of Ethiopia, they came out to protest. And when they came out to protest, something which was never been done before, they have done it. They stood in the middle of the crowd of the peoples. They have a slogan. And that slogan says that the blood that been spilled in Oromia regions, that is our blood. They came in all the identity that this regime gave them, their religion, their ethnicity flag, the flag that which is the ruling half, they reject all of those, and they come in as Ethiopian. They say, we are one Ethiopian. We cannot be divided. That's really what changed the whole thing. Now, Ethiopians are standing together as one. So because of that, the government becomes scared now. So that's why they call the state of emergency. Pretty much that, to shut down. Haile Mariam Desalegn, the Ethiopian prime minister, when he came to the UN, he was crying that the UN should stop the social media, like he was scared of the social media. Because these young Ethiopians did not come out with guns. They come out with, really their voice. And especially in the Oromia regions, most of those who run for the Olympic. Today, the Ethiopian government, they are not scared of someone carrying a AK-47. They're scared of these holding a hand. These things, X. The symbol of X. There was a young Ethiopian who were winning a simple marathon in Brazil. And when he did, he crossed the line. He did this. So Ethiopians are running there for life. And we are running toward the justice from every group. So for us who are here, what we've been trying to send the message to our people back at home, like this brother said, that we are all Ethiopian. The government wants us to be afraid of the name Ethiopia. The government wants us to be afraid of their neighbors. The government that has been using this almost that what we have in Ethiopia is actually is not a government, an ethnic apartheid regimes that want to divide the people. And it's getting to the point that if they continue to be, like the
our father said was that these people have put the rope on their own necks. And now all live now is for someone to kick that table away that they're standing on. But once they take that table away, then are they going to crush on the public? And that's what we are trying to do, to tell the people of Ethiopia that these people give us a different kind of identity, ethnicity, group, and this. So we have to reject that. So we thought that reconciliation is the only way to do it. And that's why we are here, the group here, group of Ethiopians who say that instead of us talking about others, like the government want to talk it, let's talk to each other and trying to bring the solution, as this brother was saying, that the only way we can do it by standing together. What the example was, when each one of us, whether you're an Ethiopian, you're a Chinese or Mexican, any human being, you wake up in the morning, the first thing you do, you brush your teeth and you go and wash your face. This brother was saying that when you wash your face, you don't use only one finger. It will take you for a day, or it will never work, or you will not clean. To be a real clean, you use the whole 5. So in other words, Ethiopians have something to learn. So in the other message which they passed, we have other Ethiopians in the diaspora who want to say that only my own tribe. So, like I only will my own tribe. And this brother was saying that, what, none of us will never be free until we're all free. Ethiopia is like a human body. A human body will not be functioning when one of them is wounded or when one of them is hurt. So for Ethiopia to function, each one of us have to stand together as one. This was what we were saying, that not as a one group. This tiny finger, if it was cut, I will feel it on my body. So Ethiopian, being if you are Oromo, you can organize as Oromo, but make sure you know that you are part of this body. You can be organized as someone from Gambela, or you can be organized as a Muslim. But the end of the way, the only way you can function, because you are part of that body, you have to acknowledge you are part of the body, and you have to sustain that body, which meaning that accepting the humanity of each and every Ethiopian, knowing that each part of that body will not function well. In other words, we will not have one, just will not come to a certain group until it comes to all of us. So that was the message that we were passing on to the people. Divided we fail, united we win. Thank you, Obang. On this note, I will end today's program, but before I wanted to say a few words and appreciation in Amharic. Thank you, በጣም እናመሰግናለን ኦባንግ ሜቶ, ነጋሶ ኦኬዮ, Dr. Gorsi, and Abba Gabra Kidat Siyum. ጊዜያችሁን ወስዳችሁ እዚህ ስለመጣችሁ እናመሰግናለን. I hope ሰው መልእክታችሁን ተቀብሎታል. On this note, we end our program, but I'll see you with a different guest next week. Until then, have a nice one. Thank you. Mama ku, mama sa, mama ku sa, mama ku, mama sa, mama ku sa, mama ku, mama sa, mama ku sa, mama ku, mama sa, mama ku sa. Sumanya. Atele. Mosoma, Mosoma. Alumuna, CCAO, Yasa Makosa. Amuna yeye, Koma, Samakosa.